በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰንበት ትምህርት ቤት የጀመርኩት ያው ሕፃን እያለን ነው። ልጆች እያለን ገና 5 ዓመት ሕፃናት እያለን ነው ወደዚህ ወደ ሰንበት ትምህርት ቤት ይዘውን የመጡት። ታላላቅ ወንድሞቻችን ናቸው ይዘው የመጡት እና ሕፃናት ክፍል ነበር የምንማረው። በዚህ አጋጣሚ በዛው ሰንበት ትምህርት ቤት ጀመርኩ። እንግዲህ ከ5 ዓመቴ ጀምሮ እስካሁን ወደ 37 ዓመት ሰንበት ትምህርት ቤትን አገልግያለሁ። ሊቀመንበር የሆንኩት 2007 ዓመተ ምህረት ቤተክርስቲያኑ ሊመረቅ አካባቢ ላይ ነው እና ከ2 ዙር ሊቀመንበር ሆኜ አገልግያለሁ። አንድ ዙር 2 ዓመት፣ አንድ ዙር ደግሞ 1 ዓመት። በሰዓቱ ከ80 እስከ 130 የሚጠጉ አባላት ነበሩ ከህፃናት ጋር። በሰዓቱ የነበሩ አባላት በሐዘንም ሆነ በደስታ በመንፈሳዊ ፍቅር በጣም የተሳሰሩ ነበሩ። በጣም የሚዋደዱ ነበሩ እና እርስ በርስ ያለውም ግንኙነት እንደ እህትና እንደ ወንድም በጣም እጅግ ጥልቅ ነበረ። ከአጎራባች ደብሮች ጋር የነበረን ግንኙነት የሶስቱም ሰንበት ትምህርት ቤት አንድነት ተብሎ ከመቤታችን ከስላሴና ከቡልቡሎ ጨምሮ ቆንጆ ግንኙነት ነበረን። አብረንም ብዙ ነገር አገልግለናል። ወደ 9 የሥራ አስፈጻሚዎች ነበሩ እኔ በነበርኩበት ወቅት። በተለያየ የሥራ ምክንያት አንዴ ይቀንሳል፣ አንዴ ይጨምራል። ግን 9 ያህል ሥራ አስፈጻሚ አባላት ነበር። ያው እኔ ሊቀመንበር ሁኜ ባገለገልኩባቸው ጊዜ በእርግጥ ሰንበት ትምህርት ቤት በሊቀመንበርነት ብቻ ሳይሆን በብዙ ክፍላት በተለያዩ ክፍላት አገልግያለሁ። ከልጅነቴ ጀምሮ ሕፃናትና ታዳጊዎችን በማስተማር ሰንበት ትምህርት ቤት ላይ አገልግያለሁ። ብዙ ትምህርቶችን ደግሞ ከብዙ ሊቃውንት አስተምረውናል። ሰንበት ትምህርት ቤት ሊቀመንበር በመሆኔ ግን በፊት ከመቃብር ቤት ነፃ የሆነ ሰንበት ትምህርት ቤት ለመስራት የሚያስችል ውሳኔ በወቅቱ ከነበሩ አመራሮች ጋር እንድንወስን አድርጎናል። ወደ ተለያዩ የገጠር አብያተ ክርስቲያናት እንጓዛለን። ወደ ዋቾ ባለወልድና ወደ ቆምባ መድኃኔዓለም በተደጋጋሚ ጉዞዎችን አድርገናል። ሌሎች አጎራባች ደብሮች ላይ በንግስ ሰዓት ጉዞ እናደርግ ነበር። ብዙ መንፈሳዊ ፕሮግራሞችን ይዘን ሄደን የደብራችንን ስም በጥያቄና መልስ፣ በወንጌል፣ በመዝሙር፣ በተለያየ ነገር እናስጠራ ነበርና የጊዮርጊስ ልጆች በተለይ ጨጎች በደንብ ያውቁናል። ሌሎችም ዝማሪያችን ራሱ የጊዮርጊስ ልጆች ናቸው፣ እነዚህ እነማን ናቸው ብሎ እስኪጠራ ድረስ እናደርግ ነበር። ያው አገልግሎት ላይ በተለይ አመራር በነበርኩ ጊዜ ሁሉም የመለቀቂያ ደብዳቤ የሚያመጡ ሰዎች ነበሩ። እንልቀቅ ስራ አመራርን እንደ በደንብ አለማየት፣ የስራ አመራሩን በደንብ አለማየት ስል ልክ በነፃ አገልግሎቱ የነፃ ስለሆነ መንፈሳዊነቱን በደንብ ዲቴል ገብቶት አብዛኛው ሰው ስለማያገለግል አመራር አካላትም ተብሎ የሚመረጠው ሰው ብዙም ቆይታ የሌላቸው ስለነበሩ በወቅቱ የነበረው ተግዳሮት ስራውን እንልቀቅ፣ የመልቀቂያ ደብዳቤ በየሰዓቱ የማስገባት ነበረ። በዛው ልክ ደግሞ ብዙ ጠንካራ ልጆች ስለነበሩ እነዚህን ተግዳሮቶች አሳልፈናል። በተለይ ሰንበት ትምህርት ቤት ውስጥ ደግሞ በየጊዜው የሚነሳ ጸብና አምባጓሮች ይኖራሉ። ወቅት እየጠበቁ የሰይጣን ፈተናዎች አሉ። እነዚህን ፈተናዎች ያው ያለፍንባቸው መንገዶች ያው ከብስለት ያለመብሰልም ነበረ። በብስለት ደግሞ የታለፉ በትዕግስት የታለፉ ነገሮች ነበሩ። እነዚህ ብዙ ተግዳሮቶች ነበሩ። ያው ሰንበት ትምህርት ቤት ውስጥ ብዙ ትውስታዎች ይኖሩናል።
ግን ይሄንን ቤት ሲሰራ ከመቃብር ቤት ነፃ የሆነ ቤት እንስራ ብለን በወቅቱ በነበረው ዋጋ ስንሰራ እዚህ ጋር አፈር የመደልደሉን ስራ ራሱ ሰንበት ተማሪው በጊዜ 9 ሰዓት መጥቶ አፈር እየቆፈረ ቤቱን ሲደለድል የነበረበትን ስራ ያን ጊዜ ያንን መቼም አልረሳውም። እጅግ በጣም አስደሳች ስራ ስለነበር